ቅድስት 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 የዐቢይ ጾም ሁለተኛው ሰንበት ቅድስት ይባላል። ስያሜው የቅዱስ ያሬድ ሲሆን የመዝሙሩ ርዕስ የጾመ ድጓው መግቢያ ሆኖ የሚጠራበት ስም ነው። ተገብረ አሜን ወሰናይት ቅድሜሁ ቅድሳት ወበስብሐት ውስተ መቅደሱ በእስራኤል መዝሙር መጽሐፍ አቤቱ በአማልክት መካከል እንዳንተ ያለ ማን ነው ተብሎ እንደተጻፈው አምላክ አማልክት እግዚእ አጋዕዝ ጌታ በቅድስና የከበረ ነው፣ ምስጋና ቅዱስ እንደሆነ ያየውና የተረዳው ኢሳይያስ በኢሳይያስ ወንጌል ምዕራፍ 6 ቁጥር 3 ስሙን ቅዱስ ብሎ ጠርቶታል። ቅዱስ ዮሐንስም አንተ ብቻ ቅዱስ ነህ ብለው መላእክት በሰማይ እንዲሁም በባሪያው በሙሴ መዝሙር እንዳመሰገኑት ገልጿልና ራእይ ምዕራፍ 15 ቁጥር 4 እንዲሁም በአንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እግዚአብሔር ጸሎቷን የሰማታና እንደ እግዚአብሔር ያለ ቅዱስ የለምና ብላ ዘምራለች። ፈጣሪያችን እግዚአብሔርም ራሱን እንዲህ በማለት ገልጿል፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 እንዲሁም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ ተጽፎ በመጽሐፍ ቅዱስ ላይ በአፈ መላእክት የሚጠራውና የሚመሰገን በሰዎችም አንደበት ይትቀደስ ስምከ ስምህ ይቀደስ እየተባለ የሚመሰገነው ስሙም ቅዱስ ነው። ቅዱሱን የወለደችው እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ስሙም ቅዱስ ነው ብላ እንደተናገረች መጽሐፍ ላይ ተጽፎ እናገኛለን። ስሙ ቅዱስ የሆነው እግዚአብሔር በቅድስናው የእርሱ የሆነውን ሁሉ ይቀድሳል። በስምም ለሰሚም የሚነገርለትን እንዲሁም ቅዱስ ሥጋው ክቡር ደሙ የሚፈተትበትን ሁሉ ይቀድሳልና ለመለኮታዊ ሥራ ፍጹምነት ምልክት የሆነችው ዕለተ ዕረፍትና ዕለተ አምልኮ ሰንበትንም የቀደሰ እርሱ እንደሆነ በዘፍጥረት ምዕራፍ 2 ቁጥር 3 እናነባለን። የምንሰጠው መባችንን ንዋየ ቅዱሳቶቻችንን የሚባርክና የሚቀድስ እርሱ ነው። እግዚአብሔር ቅዱስ በመሆኑ የእግዚአብሔር የሆኑ ምእመናን ቅዱሳን ናቸው። በክርስቶስ ኢየሱስ ብትኖሩ ቅዱሳን ልትሆኑ እንደምትችሉ ታውቃላችሁን? ከውሃና ከአብራ ከመንፈስ ቅዱስ ተወልደን የቀዳማዊ አዳምን መርገም ፈጣሪ ጥሎልን ቅዱሳንን በቀደሰው ተቀድሰን ለመኖር ሁለተኛ በአዲስ ተፈጥሮ በክርስቶስ መፈጠራችንን ታስተውሉታላችሁን? የተቀደሰው ማንነታችንን አናርክስ። እኛ በጥምቀት የእግዚአብሔር ማደሪያ ቤተ መቅደስ የሆንን አካላችንን አርክሰናል ወይስ ቀድሰናል? ያልተቀደስን በምግባር የጎደልን ካለን ከእግዚአብሔር ምሕረትና ቸርነት አሁኑኑ እንቀደስ። ወስብሐት ለእግዚአብሔር።